በሰላም አየር ሙሉልን ተማጽኖ ነው። የነሱስ ሚዲያ ምን እያደረገ ነው? ዛሬም እኮ ጽንፈኛ እያለ ዛሬ የመከላከያን ድረገጽ ልመለከት ሞክሬያለሁ። ጽንፈኞች ላይ በወሰድነው እርምጃስ 94ቱን ደመሰስን ይላሉ። የፋኖ አመራሮችን ደመሰስን፣ የጽንፈኞችን አመራሮች ደመሰስን። ዛሬም ያው ታምቡር ነው እየተደለቀ ያለው። ዛሬ ይሄ ኮንፈረንስ በሚካሄድበት ባህር ዳር አቅራቢያ 7 ዓመት እስር ቤት ውስጥ 5 እስረኞችን አውጥተው ረሽነዋል። የትኛው ነው የሰላም ኮንፈረንስ? ትላንትና እኮ ነው አንዲት እናት በአዴት ከተማ ጉሊቷ ላይ ያለች እዛው ከምትሸጥበት ቦታ በጥይት ደብድበው የገደሏት። የትኛው ነው የሰላም ኮንፈረንስ? ስለ የትኛው ነገር ነው የሚያወሩት? አማራ ክልል ላይ በድሮን በቃ አለ የተባለው መሳሪያ አብይ ተጠቅሞ በመነኮሳት ላይ ከ500 በላይ መነኮሳትን የገደሉ የጨፈጨፉ ዛሬ መጥተው ስለ ሰላም ሲያወሩ ትንሽ አለማፈራቸው በራሱ የሚያስገርም ነው። በዚህ ላይ ደግሞ አሁን እንዳልኩም ውጤቱ በድምሩ 0 ተባስቶ በአጠቃላይ ነገሩ በዚህ በምንድነው ሀገራዊ ምክክር ኮሚሽኑ ይፈታል፣ በአብይ አህመድ ቲያትር፣ በአብይ አህመድ ተውኔት በሱ ይፈታል ብሎ መምጣታቸው ምን ያህል ሰላም እንዳልፈልጉ የሚያሳይ ነው። ለማንኛውም በዚህ መድረክ ላይ አገኘው ተሻገር እስቲ የተናገረውን እንስማ። እኛ ክልል መሪ አይከበርም፣ ሌላ ክልል ነው መሪ የሚከበረው፣ እንደው ቀናው በሌሎች ክልሎች ይላል። እስቲ እንስማው። መሪ ካላከበር እንደተዋረድን እንቀጥላለን። እንደ መሪ አረጋን እንደ መሪ ካላከበር ወይም ሌላውን እንደ መሪ ካላከበር የክልሉን አመራር እንደ መሪ ካላከበር የዞኑን አመራር እንደ መሪ ካላከበር የወረዳ አመራሩን እንደ መሪ ካላከበር ውጤታማ ነው። ሂዶ ውርደት ነው፣ ማነስ ነው። በታሪክ አጋጣሚ ነው መሪነት የሚገኘው። ስለዚህ መሪዎቻችን ናቸው። ከዛ ይልቅ ለመሪዎቻችን ደህንነት መቆርቆር ሲገባል አንዳንድ ቦታ ላይ ቀናል የሚቃወመው የሚደግፈው መሪ ነው። ይሄ መሪ ነው፣ ፕሬዝዳንት ነው ይላል። ከዚህ ማድረግ እንችላለን። መሪዎቻችን ጀግኖቻችን ማጀገን እንችላለን። ስለዚህ ይሄንን እናደርግ መልካም ነው የሚል አይ ትንሽ ሳይቀርም ወዝ ነው አለ እጅ ስራ ፎቶ ወስቷል። አብለጅ ልጫል ራስ እኮ እጅ ውስጥ የዋለ ሽልንግ ነው የመሰለው። በጣም ነው የገረመኝ። አሁን አረጋ ከበደ አስበው መሪ ነኝ እስቲ እንደው መሪነን አክብሩን ብሎ ሲናገር እንደው የሆነች በጣም የሚታማበት ነገር አለ። እሷን ነገር ልፎ ነው የገባው አለ። ባለፈው ወልቃይት ከተነካች ይጠጣ እንደው ብሎ ሽጉጥ አስፈራርቶል ምን ሲጠጣ እንደተያዘውና ሁላችንም ስለምናውቅ አገኘው እናውቀዋለን። ይችልባታል። መለስንም እንደዚሁ ያወገሰው ባለፈውና ጂኒየስ ምናምን። ኤኒዌይ እዚህ ነው ቀርብ ቢጀምር አይ መሪነት ሲባል ምንድነው መሪነት? አሁን በነ አረጋ በነ እነዚህ ሰዎች እንደው ስማቸውንም በዝርዝር መጥራቱ ራሱ ያሰለቻል። እነዚህ ሰዎች እንደው በቤተሰብ ደረጃ ባርነትን አገልጋይነትን የተቀበሉ ካልገልጋይነት ባሻገር ምንም አይነት ልጠቅስላቸው የምችለው ነገር የሌለ በባትሪ ተፈልገው የተገኙ አገልጋዮች መሪነን ብሎ እኛን ካላከበራችሁ ውጤቱ 0 ነው አለ። በሌሎች ክልል መሪዎችን ቀናለን። እንዴት ነው ማትቀናው? አገልጋይ እኮ አንተን ማን መሪ ያደረገ? አንተ እኮ አሽከር ነህ። አንተ እኮ የቤት ውስጥ ሳሎን ማነው የሳሎን ውስጥ ባሪያ ነህ። ስለ ራስህ እንኳን አትወስንም። እንኳን አይደለም ስለ አማራ ህዝብ የሚል ጥያቄ ቢነሳለት ምን ሊመልስ ነው? አረጋ ከበደም ሆነ አገኘው ተሻገር ትንሽ አንዳንድ ጊዜ አንዳንድ ምንድነው አለማወቅ ደፋር ያደርጋል። ደረጃ ልክ ነው መሳይ። እዚህ ጋር ዛሬ ከተነሱ ጥያቄዎች አንዱ ቅድም በጣም የገረመኝ ይህች መልስ የመለሰው እርግጠኛ ነኝ ለዛ ጥያቄ ነው። የአማራ ክልል ከእንግዲህ በሞግዚትና ባሻንጉሊት አይተዳደርም የሚል ነው አንዱ ጥያቄ የነበረው ዛሬ ከተነሳባቸው ጥያቄ። አረጋ ከበደን በሰውነቱ ላልንቀው ይችላሉ። በሰውነቱ በስላሴ አምሳል የተፈጠረ እኔን የሚመስል ሰው መሆኑ በሰውነቱ አከብረዋለሁ ማንኛውንም ሰው። አረጋ ከበደን የአማራ ህዝብን ያስተዳድር ብለህ ስታመጣ ግን ህዝብን የናቀው
ያዋረድከው አንተ ነህ እልሃለሁ። አገኘሁ አንተ ነህ ህዝብን የናቅከው ያዋረድከው። ሰው የሚከበረው በምኑ ነው? በምግባሩ ነው። አክብሩኝ ብሎ ሰው አይከበርም። በፍጹም አይከበርም። ሰው አክብሩኝ ብሎ በመከባበር የሚሆን ነገር ማክበር ካንተ ምግባር የሚመጣ ነገር። ስራ በሰዎች ፊት ሲያበራ ራሳቸው የሚሰጡ አክብሮት። ስለዚህ የሚያከብሩ ሰዎች ሳይሆኑ የራስህ ስራ ነው። የሚያዋርድ ሰዎች ሳይሆኑ የራስህ ስራ ነው። ሰካራም የሚባሉ ሰዎች በሕፃን ልጅ ይሰደባሉ አይደል? መንገድ ላይ ሲወላገዱ ልጆች ሰደቡኝ ያዋርዱኝ ይላሉ። ልጆች አይደሉም ያዋርዷቸው፣ ራሳቸውን በራሳቸውን ያዋረዱት። እናገኘው ተሻገር አክብሩን የምትሉት ምን ናችሁ ነው? ምን የሚከበር ስራ ሰርታችሁ ነው? ህዝብ እኮ የሚያከብራችሁ በስራ ነው፣ በተማጽኖ አይደለም፣ በልመና አይደለም። አክብሮት የሚመጣው ይህን ጸጋ የምታገኙት በምግባራችሁ፣ በእውነታችሁ፣ በስራችሁ ነው። ለዘመናት ይህን ህዝብ በቲፒኤልኤፍ ስታስቀጠቀጡት ኖራችሁ በሐሰት ሐውልት እስከሚቆም ድረስ የአማራ ህዝብ ይሰደብ፣ እናንተ የሐውልቱ ውሃ ጠጭ ነበራችሁ። ስንት መከራ ሲወርድበት ማለት ነው። እንዴት ነው ይህ ህዝብ እናንተ ከዚህ ህዝብ አክብሮት የምትጠብቁት? የዛሬ 6 ዓመት ለውጥ የተባለው ነገር ወጣ ሲባል አይለምደንም፣ ከአሁን በኋላ ጥያቄያችሁን ላዳምጥ ቶሎ እንመልስ ብለው እና አቶ ደመቀ መኮንን በባህር ዳር ስታዲየም ሲናገሩስ ከአሁን በኋላ ቶሎ ፈጥነን እንሰማችሁ ያላችሁ ተናገራችሁ። ንስሐ ገባችሁ። ህዝቡ ንስሐችሁን ተቀበለ። ልክ በቲፒኤልኤፍ ያደረጋችሁትን በጥፍ አባስታችሁ አሁን ደግሞ የኦህዴድ አሽከር ሆናችሁ ሌላው ቀርቶ ዋና ከተማው ላይ አትገባም ሲባል የት ነበራችሁ? የማንም ወሬ ነበር ስታበጥሩ ነበር? ምን እያደረጋችሁ? የግለሰብ ስልጣን የራሳችሁን ጥቅም እያስከበራችሁ ነው ይኖራችሁ። ለእናንተ ማን ነው ክብር የሚሰጣችሁ? እንዴት እናንተ አሁን አክብሩኝ የሚል ቃል ስትወጣላችሁ? በእርግጥ መሪ ናችሁ እናንተ? መሪ ናችሁ? ተላላኪ ምን ክብር አለው? ምን የፌደሬሽን ምክር ቤት አፈ ጉባኤ ስለተባላችሁ ትልቅ ስልጣን ያዛችሁ አይመስልም? እናውቀዋለን ማን እንደሆነ ማለት ነው። ምክትል ኢታማጆር ሹም ስለተባለው አባ ፈላጭና አዛዥ ናቸው እያለ እናውቀዋለን። የግለሰብ ስልጣን እያስጠበቁ የራሳቸውን ስልጣን ነው የሚያደርጉት። መሪ አይደላችሁም። አንድ ስርኝ ያለች መሳይ ፍስ የምትል ለንጉሱ ሊሰግዱ አጋፋሪ ሲወርዱ ከታች አመለጠ ጉዱ። ያው ፈሱ ጉንጮችን በሳቅ ጠረሱ። ባለሟልም ለንጉሱ በሽኩታች አይምላሱ። ንጉሱ ለክብሮ አጋፋሪ ወዳጆ ሲሰግዱ እኮ አምልጧቸው ሰው ሁሉ ሳቀባቸው። እባክዎ ሹመት ይስጣቸው ሲላቸው ፊት አውራሪነት ሰጠሁት አሉ። አጋፋሪም እጅ ነስተው ተቀበሉ። ታዲያ የማረጉ ክፋቱ እንደመገኛው መከርፋቱ። ፊት አውራሪ ገሌ በተባለ ቁጥር ሁሌ ማረጉ ያልተዋጠለት ህዝቡ በከንፈር ጥመት ይልጀመር በፈሴ የተገኘ ሹመት። ይሄ ነው በማጎብደድ የተገኘ ሹመት፣ በማረጥለጥ የተገኘ ሹመት እንጂ መሪ አይደላችሁ። ይሄንን ማወቅ አለባችሁ። መጀመሪያ የሚያከብራችሁም የሚያዋርዳችሁም ስራችሁ። የሰው ልጅ ሰው አያዋርደውም፣ ሰው አያቃድለውም፣ ሰው አያከብረው። ሁላችንም እኔም እዚህ መሳይም እዚህ ሁላችንም የሚያዋርደንም የሚያከብረንም ስራችን ነው እያንዳንዳችን። ይሄ ነው መታወቅ ያለበት። ስለዚህ አሁንም ባሻንጉሊት አስተዳደር ይሄን የነቃ ህዝብ ከአሁን በኋላ በቃኝ እያለ ለኢትዮጵያ ለውጥ እየታገለ ያለን ህዝብ አረጋን አክብሩት ስትል ራስ መሪያችሁን አክብሩት ብለህ 50 ምናምን ሚሊዮን የሚሆነው ህዝብ ስትናገር ራስ ህዝቡን ያዋረድከው አንተ ነህ። ዲዘርቭ አያረግም። እንኳን አረጋ አብይ አህመድ አይመራኝም እያለ ነው። ዲዘርቭ አላረግም ለአብይ አህመድ አመራር እያለ ነው። ከቦክስ ወጥቷል፣ ቁጣው ወጥቷል። ይሄን ማወቅ አለባቸው። ሁለት የሰላም ኮንፈረንስ መሳይ ቅድም ስታነሳ የሰላም ኮንፈረንስ ሲረሽኑ ነበር ሰዎችን ብለሃል። ዛሬ እንኳን በሰባ ሰሚት 4 እንትኖች ነፍሰ ሳር ምድር 4 ህጻናት ተረሽነዋል። ከትናንት ወዲያ ሰሞኑን በጅጋ በደብረ ማርቆስ በአማራ ሳይንስ የተደረጉት ስንመለከት አዲስ አበባ ላይ የተለያዩ ከተሞች ላይ ዛሬም ባህር ዳር ላይ የሰላም ኮንፈረንስ እየተባለ ስብሰባ ተቀምጧል። ግድያውና አርሸናው በተጓዳኝ ቀጥሏል።
ሰላም፣ ፍቅር፣ አንድነት፣ እርቅ፣ ይቅርታ የሚባለው ነገር በቃል የሚገለጽ ነገር አይደለም። መሳይ እንደምናውቀው በቃል የሚመጣ ነገር አይደለም። እና አብይ አህመድ እናገኘው ተሻገር ሆነ ሌሎችም ሰዎች ሰላምን ከቃል ባለፈ አያውቁትም። ደጋግሜ ነው የምናገረው። ፍቅርን፣ እርቅን፣ አገራዊ አንድነትን ከቃል ባለፈ አያውቁትም። አብይ በተደጋጋሚ እጃችንን ዘርግተን ስለ ፍቅር ይላል፣ በድሮን እያስጨፈጨፈ በሌላ ነገር እያደረገ። እንዲህ አይነት ሰዎች በቃላቸው የሚናገሩት በጥፍራቸው የማይነኩ ሰዎች ፋሬሶች ወይም ሳዲቆች፣ ፈሪሳውያንና ሰዱቃውያን ናቸው። እነሱ ደግሞ በተደጋጋሚ እንደምናገረው ውስጣቸው የተትረከረከ ለያቸው የጸዳ ወጭቶች ናቸው። ከላይ ስታምዛቸው ያማሩ ይመስላሉ፣ ውስጣቸው ግን ተጠረ ውስጣቸው በምስጤት ተበላ ለያቸው የተለሰኑ መቃብሮች ነው የሚላቸው መጽሐፍ። ዮሴፍ ቤተክርስቲያን ብትሄዱ አዲስ አበባ በእብነ በረድ ያማሩ ልዩ ልዩ መቃብር ልታዩ ትችላላችሁ። ያምራሉ እንዴ ቤት ነው የሚመስሉት ምናምን ትላላችሁ። ውስጡ ግን በምስጤት ተበላ። እነዚህ ማን ናቸው? ፈሪሳውያኖች ናቸው። የሚናገሩትን የማይኖሩ ከላይ ማር የሚመስል ንግግር የተናገሩ ውስጣቸው በንጥቂያና በመርዝ የተሞሉ ማለት እነዚህ ፈሪሳውያን ናቸው። ሰላም የሚመጣው በተግባር ነው። ሰላምን ታሳየዋለህ እንጂ በቃል አትናገረው። ይሄን ለማድረግ የሚሞክሩ ሁሉ መጽሐፉ እንደሚላቸው ደጋግሜ እንደምናገረው ውሃ የሌላቸው ምንጮች ናቸው። በጣም ያልኩ ትልቅ አባባል ነው። ምንጭ ነው ብለህ ስትሄድበት ውሃ የማታገኝበት ምንጭ፣ በነፋስ የተገፉ ደመናዎች። ሊጥል ነው ስትለው የሚበተን ደመና የለም፣ ምንም ዝናብ የሌለው ደመና። እንደዚህ አይነት ናቸው። እንዲህ አይነት የውሸት ተስፋ ቃል እየሰጡ የውሸት የሰላም ሐዋርያ እየመሰሉ የውሸት ስብከት እየተናገሩ የሚያጭበረብሩ ማለት። ስለዚህ የሰላም ኮንፈረንስ ማለት በእንደዚህ አይነት በሀገራዊ ምክክር ኮሚሽን ይላል እልባት ያገኛል በሚባል ማጭበርበሪያ የሚመጣ አይደል። ሰላም ተግባርን፣ ቆራጥነትን ትፈልጋለች። የፍቅር ሰው መሆንን ትፈልጋለች። የምህረት ሰው መሆንን፣ እውነተኛ ስብዕና የሚሰማው ሰው መሆን ያስፈልጋል ለሰላም ቁርጠኛ ሰው እንጂ በንጹሃን ደም እየተጨማለቁ ስለ ሰላም ማውራት በፍጹም የሚሆን ነገር አይደለም። ሌላው በዚህ ኮንፈረንስ ላይ መሳይ ቅድም ያልተነሳው ጀነራል አበባው ከተናገሩት ነገር መካከል ሌላም ያስተላለፉበት መልእክት አለ። ይሄን እንትኑ ከማዘናጋትን ባሻገር ያለንን ኃይል አልተጠቀምንም፣ ያለንን መሳሪያና ሁሉ ነገር ብንጠቀም ነገሩን እንጨርሰው ነበር እስካሁን የከፋ ጉዳት እንዳይከተል ብለን ነው ብለዋል። ልክ ካሁን በፊት ፊልድ ማርሻል ብርሃኑ ጁላ ስንት ፐርሰንት ነው ተጠቀምን ያሉት? ጦርነቱን 10% 30% ልክ እንደዛ ተመሳሳይ ተመልከት። እና ለምንድን ነው አንዱ መድረኩ የተጠቀሙበት? ለማስፈራራት የተጠቀሙበት ነው፣ የሆነ መልእክት ለማስተላለፍ ግን አይሆንም። ከድሮም በላይ ምን ልትጠቀሙ ምን አላችሁ? ምናልባት ያን አብዮት አደባባይ የሚወጣው የውሸት ሚሳኤል እሱን አትጠቀሙት። ምን ያልተጠቀማችሁት መሳሪያ አለ? ምን ያላደረጋችሁት አለ? በመድፍ በሚሳኤል በሞርታር በዲሽቃ በስናይፐር ኢቭን በድሮን አገሩን አመሳችሁ። ማመን ያስፈልጋል። አልቻላችሁም። ከዛ ሁሉ ነገር እንኳን ወጣችሁ ትንሽ አሁን በረድ ብላችሁ የታያችሁ ይመስላችሁ ስላልቻላችሁ። ስለዚህ ሰላም የሚመጣው ለሰላም ቁርጠኝነት ካለ እዛ መድረክ ላይ እንደተነሳ ፋኖችን በስማቸው ከመጥራት ጀምሮ መሬት ላይ ላለው ችግር ተገቢውን ዕውቅና በልኩ መስጠት። በልኩ ከተሰጠ በኋላ ደግሞ በሰፈር ሽማግሌና ኮሚሽን በምትሉት የልጆች ቃቃ ጨዋታ ሳይሆን በትክክለኛው በገለልተኛ ሀገራት በትክክለኛ መድረክ በእውነተኛ ሀገራት ድርድር መቀመጥ አለባችሁ። ከሌሎች አካላት ጋር በሶስተኛ ሀገር ጋር እየተቀመጣችሁ ፋኖችን በሰፈር ቄስና ሸህ መንደር ለመንደር እንፈታለን ብሎ ማሰብ ራሱ ንቀታችን ነው የሚያሳየው። በልኩ እውቁት። የፋኖን ኃይል አውቃችሁታል፣ አይታችሁታል፣ መጣችሁ። ህዝባዊ ነው። ህዝባዊ ባይሆን ኖሮ እስካሁን ድረስ አይገዳደራችሁም ነው ተነግሯችኋል። ስለዚህ ይሄን ሰፊ ህዝባዊ መሰረት ያለውን ኃይል በልኩ ማክበር፣ እሱን ስታከብሩ ህዝብን ታከብራላችሁ ማለት ነው። በልኩ ዕውቅና መስጠት የችግሩን ጥልቀትና ስፋት አይታችሁ ያም በሚመጥን መድረክ በሶስተኛ ሀገራት በሌላም ነገር ቢሆናል ያን ነገር ማድረግ ነው እንጂ በሰፈር ሽማግሌ ንፍታው በምክክር ኮሚሽን ንፍታው ማለት የሰላም ኮንፈረንስ ሳይሆን ፌዝ ነው የሚሆነው ለማለት ነው። ደረጀ ሁሉን ነገር በደንብ ነው የገለጽከው። ከዚህ በላይም መናገር የሚቻል